የብዙ ወንዶች ጥያቄ እኔ በዚህ 26 አካባቢ አመት ቁጭ ብዬ ባማከርኩት የምክር አገልግሎት ያየሁት የወንዶቹ በሽታ መጥቶ ተቃጠልኩ፣ አብድኩ፣ ተቸገርኩ፣ ጀርዬ እኔ መሮኛል የሚሉ ወንዶችን ሲጠይቃቸው ምንድነው ችግራችሁ? አታከብረኝም ነው የሚሉት። ቢፎር ሜሬጅ ላይ እጮኝነት ዴት ስታረጉ እምታከብሩት ካልመሰላችሁ ወንድየውን ተለዩት። እማታከብሩትን ሰው እንዳታገቡ ሚስቶች። ስለዚህ ወንዶች ምንድነው የሚፈልጉት ቤት ውስጥ ካላችሁኝ ክብር ይፈልጋሉ። ይሄንን መቋቋም የማይችሉት ነገር ወንዶች ይሄን ዲስሪስፔክት ተደርጎ ተንቆ መኖር የሚችል የለም። ቅስሙም ይሰበራል፣ ወገቡም ይሰበራል፣ የብዙ ነገሩ ነው የሚሰባበረው። ቤት ውስጥ የተወጋ ክብር የተከለከለ ወንድ ያስታውቃል። ስትወጣ ክንፉ እንደተመታ ሞራ በአንድ ክንፉ ነው ሲበርድ ታገኘዋል። ማአት ፖቴንሻል የነበራቸው ሰዎች የማያከብሯቸው ሚስቶች አግብተው መከራ ይበሉ ብዙዎች አሉ። ስለዚህ ቤታችሁ በጣም በጥሩ ሁኔታ እንዲሄድላችሁ ከፈለገ